ሁኔታ መፍጠር ይችል ነበር እና ህወሓቶችም በሳል ውሳኔ የወሰኑት በተለይ ይሄ አንድ 45 ቀን ተቀቁጭ ብለው የተወያዩበት ስብሰባ በጣም ጠቃሚ ስብሰባ ነበረ። ሪስፖንስ ከኛም ሳይድ ደግሞ ፋታ የመስጠትና ጊዜ የመስጠት አብሮ የመሄድ ነገሮች ነበሩ። ከጀርባ ብዙ ንግግሮች እና ስም መጥራት ምናምን አያስፈልግም እንጂ ብዙ ሚና የተጫወቱ የህወሓትም የብአዴንም የኦህዴድም አመራሮች ነበሩ። ክሬዲት የማያገኙ ምናልባትም ብሌም የሚደረጉ ሲኒየር አመራሮች ነበሩ በዚህ ውስጥ ከፍተኛ ሚና የነበራቸው። ይሄ በሰዎች ላይ የመንጠልጠል በቃ ጉዳይ በተለይ በመሪዎች ላይ የመንጠልጠል ጉዳይ ሀገራችንን እንደው አንድ እርምጃ ወደፊት ሁለት እርምጃ ወደኋላ እያደረጋት የመጣ አይመስልም? እንዴት ኢንስቲትዩሽን መገንባት በዚህ ሁሉ ዘመናት ያልተቻለው? ኮሎኔል መንግስቱ ከሀገር ሲወጡ እንዳለ ስርዓቱ ፈርሷል። ቅድም እንደጠቀስከው አቶ መለስ ሲሞቱ ብዙ ነገር ኮላፕስ አድርጓል። ለምንድን ነው ስርዓት ይቀጥል ሰዎች መሪዎች ሲሞቱ ለምንድን ነው አገር የሚፈርሰው? አገር እንደገና ወደኋላ የሚመለሰው ወይም ከስልጣን ሲነሱ ለምንድን ነው ኢንስቲትዩሽን በበቂ ደረጃ እንደሌሎቹ ሀገራት ገጭጓ በተፈጠረ ቁጥር መሪዎች ላይ ሀገር ተመልሶ ወደኋላ ነው እየሄድን ያለ ነው። ውሃ ቅዳ ውሃ መልስ አይነት አካሄድ ነው ያለው። ይህ እንዳይመጣ ምንድን ነው መደረግ ያለበት? ለምንድን ነው የማይሰራው? ለምንድን ነው ያልተሰራው? የእኛም ሀሳብ እኮ የነበረው እሱ ነው። ሪጂም ቼንጅ ፉል ብሎን ሪቮሉሽን ከሚሆን ይልቅ ያለው ፓርቲ ራሱን እንዲለውጥና ወደ ዲሞክራሲ የሚደረገውን ሽግግር ራሱ እንዲመራ ብናደርግ ኮንቲኒቲ ቀጣይነትን ተቋማዊ ቀጣይነትን ማስፈን ይቻላል። አብዮታዊ ለውጥ በምታደርግበት ጊዜ ያለውን አፍርሰን ነው አዲስ የምትገነባው። ስለዚህ አፍርሰን መገንባት ሳይሆን የተወላገደን እያቃናን የተበላሸን እያስተካከልን መሄድ ነው የሚሻለን። ይሄን ለማድረግ ደግሞ አብዮታዊ ለውጥ ሳይሆን ጥገናዊ ለውጥ ነው የሚሻለው የሚለው መደምደሚያ ላይ ገብተን በአቅማችን በዛ ወቅት በነበረን እውቀት በዛ ወቅት በነበረን ኢንፎርሜሽን ወደዛ እንዲሄድ ነው ያሰብነው። ያው ሞከር ነው። አሁንም ቢሆን ከዚህ በፊት የነበሩ ስርዓቶች ማንኛውም ስርዓት ጥሩ የሚሰራው ነገር አለ፣ የሚያጠፋው ነገር አለ። ጥፋትን እያስተካከልክ ጥሩን ደግሞ እያስቀጠልክ መሄዱ ነው የሚበጀው። ወደፊትም ይሄንን ነው መከተል ያለብን ብዬ ነው የማስበው። ከዚሁ ከለውጥ ጋር በተያያዘ አንድ ስም ልጥራ። ኦቦ ለማ መገርሳ የለውጡ ፊት አውራሪ ከሚባሉት አንዱ እሳቸው ነበሩ። ከለውጡ ባቡር ቀድመው የወረዱትም እሳቸው ናቸው። ምን የተፈጠረ ይመስላል? ያን እሱኑ ብትጠይቀው ይሻላል። እሺ፣ ምናልባት እንደ ፖለቲከኛ እንደ ግምገማ አንተ የደረስክበት አብራችሁ ልታወሩ ልትጨዋወቱ ሚስጥሩንም እውነቱንም እንደምታውቀው ሙሉ በሙሉ እርግጠኛ ነኝ። እሱ ሚስጥሩን አትንገረኝ፣ ግን እንደ ፖለቲከኛ ምንድን ነው የገመትከው? ለምን ተለዩ? አይ ቲንክ አንድን ግለሰብ ሌላን ግለሰብ ነጥለን ማየት ሳይሆን ፍጥነቱ አስደናቂ ስለነበረ ነው ያለ ነው። እንዳልኩህ የመጀመሪያው 1 አመት 2 አመት ሁሌም ለውጥ ሲመጣ ወሳኝ ነው። በነዛ 1 አመት 2 አመት የሃኒሙኑ ዘመን አለ አይደለም? የምንድነው በአማርኛ የሚባለው? የጫጉላ ሽርሽር የሪቮሉሽን የለውጥ የጫጉላ ሽርሽር ጊዜ ሰብሰብ ብሎ የጋራ ሮድማፕ ፍኖተ ካርታ ቀርጾ በጋራ እየመከሩ የጋራ ትልምና ህልምን ይዞ መንቀሳቀስ አለመቻል ወደ መጋጨት፣ ወደ መገፋፋት፣ ወደ መኮራረፍ ይሄዳል። ብዙ ሰዎች ህይወት እኮ የቀጠፈብን ነው። ሳረን የሚያክል ትልቅ የሀገር ባለውለታ እነ ዶክተር አምባቸውን የመሰሉ ሰዎችን እና ጫሉ የመሰሉትን ከዛ ወዲህ ደግሞ ወደ ሚሊዮን ህዝብ የቀጠፈብን ነው። ስለዚህ የለማ ብቻ ሳይሆን በአጠቃላይ የለማንም በዚህ ውስጥ ነው
አካተም ማየት ያለብንና አንዳንዱ ከተፈጸሙ ስህተቶች አንዳንዱ ስህተቶች የሚወልዷቸው ሳይድ ኢፌክት ሆኖ የተፈጠረ ነውና እሱን እንግዲህ ለወደፊት ስናረጅ የምንጽፈው ወይ ደግሞ ሌላቸው ታሪክ ተመራማሪዎች ግጥም አድርገህ እየጻፍክ እንደሆነ ሰምቻለሁ። መረጃው አለኝ። ምንም እንደምትጽፍ መቼ እንደሚወጣ በምን ቋንቋዎች እንደሆኑ ከነርዕሱ ጭምር ኢንፎርሜሽን አለኝ። እሱን እንግዲህ ራስ ካወራ ወይም ጊዜው ሲደርስ የምንነጋገርበት ነገር ይሆናል። ያኔ ለኦቦ ለማ መገርሳ ያበረከትክላቸው ላፕቶፑን አይደለም፣ በውስጡ ምን ይዞ ነበር? ሀሳቡ ምን ነበረ? ያው ባላንጣ ነበር መንግስትና እኛ። ስለዚህ ያ ለውጥ ያመጣው መንግስትን ሲዋጋ የነበረው ሲተነበረውንም መዋጋ የነበሩትም በተደጋጋሚ ስንናገር ሪሴፕቲቭ አልነበረም እና አብዛኞቹ ግጭቶች እየጋሉ አት ኤኒ ታይም ኢንተርቪን በማድረግ ማስቀረት የሚቻሉ ነበሩ። አሁን በቅርቡ በአማራ የተከሰተውን ኢት ዋዝ አቮይደብል። ኢሹዎቹ ግልጽ ናቸው፣ ግን ፕሮፐር የሆነ የፖለቲካ ኢንተርቬንሽን ነበረውንም መዋጋ የነበሩትም በተደጋጋሚ ስንናገር ሪሴፕቲቭ አልነበረም እና አብዛኞቹ ግጭቶች እየጋሉ አት ኤኒ ታይም ኢንተርቪን በማድረግ ማስቀረት የሚቻሉ ነበሩ። አሁን በቅርቡ በአማራ የተከሰተውን ኢት ዋዝ አቮይደብል። ኢሹዎቹ ግልጽ ናቸው፣ ግን ፕሮፐር የሆነ የፖለቲካ ኢንተርቬንሽን